ሰላም ጤና ይስጥልኝ የዱቢ ድሬዲ ንግዴ ተከታታዮች እንደከዚህ ቀደሙ ምጣኔ ሀብታዊ ሰላምታ በያላችሁበት ሀገር ሁሉ በያላችሁበት ቦታ ሁሉ ይድረሳችሁ ማለት እፈልጋለሁኝ። እኔ ተስፋ እንደማደርገው ንግዳችሁ የተሳካ የአገልግሎት አሰጣጣችሁ የተሳለጠ በግብርናም የተሰማራችሁ የመንግስት ሰራተኛ ሆናችሁ እየሰራችሁ ያላችሁት በተለያየ የገቢ ማስገኛ የተሳተፋችሁት ሁሉ ስራችሁ የተሳካ የተሻለ ደረጃ ላይ እየደረሳችሁ ነው የሚል ተስፋ ነው ያለኝ። እንግዲህ ይሄ መድረክ ስለ ምጣኔ ሀብታዊ ጉዳይ ምንነጋገርበት ነው። አንዳንድ ሀገር አቀፋዊ ጉዳዮችን ወስደን አንዳንድ ጊዜ ደግሞ ማይክሮ ሌቨል ያለውን ነገር ወስደን ግንዛቤ ለማስጨበጥ በቢሮ ውስጥ ያሉትን የመንግስት አመራራት ምክር እንዲሆን በዩኒቨርሲቲ ያሉት ተማሪዎቻችን ከንድፈ ሐሳቡ ጎን ለጎን ደግሞ ተጨባጭ የሆኑትን ነገሮችን እያዩ ትምህርታቸውን እንዲከታተሉ የሚረዳ ነው። በምጣኔ ሀብት ገበያ ውስጥ የሚንቀሳቀሰው የኢትዮጵያ ዜጋ ደግሞ ትምህርት ግንዛቤ አግኝቶበት ስራው የተሳለጠ እንዲሆንለት ለማድረግ ተብሎ የሚዘጋጅ ፕሮግራም ነው። በዛሬው በጣም ወቅታዊ የሆነ ጉዳይ ይዤላችሁ መጥቻለሁ። እሱም ደግሞ የውጭ ሀገር ምንዛሪ እጥረትና የፍራንኮ ቫሉታ ጉዳይ በኢትዮጵያ ምን ይመስላል የሚለው ነገር ለመነጋገርና ሐሳብ ከናንተ ጋር ለማጋራት ነው። የውጭ ሀገር ምንዛሪ ጉዳይ በሀገራችን ትልቅ እንቅፋት እየሆነበት የመጣ የፍራንኮ ቫሉታ ጉዳይ ደግሞ ለብዙ ሰዎች ትንግርት እየፈጠረ መሆኑን እየሰማን ስለሆነ በዚህ ጉዳይ ላይ ትንሽ ሙያዊ ሐሳብ ለመስጠት በዩቲዩብ ቻናላችሁ ወደ እናንተ መጥቻለሁ። ቆይታችሁ እስከ መጨረሻው ድረስ ከኔ ጋር ይሁን። እንግዲህ ተመልካቾቻችን እንደሚታወቀው ኢትዮጵያ በየአመቱ ቢያንስ 17 ቢሊዮን ወይ ደግሞ ወደ 18 ቢሊዮን የውጭ ሀገር ምንዛሪ ገደማ ያስፈልጋታል። ይህ ትልቅ ገንዘብ ሆኖ ሳይሆን በተለይም ለ120 ሚሊዮን ህዝብ ከዛም ለሚበልጥ ህዝብ ብዛት ላላት ሀገር 17 ቢሊዮን እና 18 ቢሊዮን በቂ ሆኖ ሳይሆን የሀገሪቱ አቅም የፈቀደ ከመሆኑ የተነሳ በየአመቱ ወደ ውጭ ሀገር ልቀን ዕቃና አገልግሎት የምናስገባበት ከ17 ቢሊዮን እስከ 18 ቢሊዮን የሚሆን የአሜሪካ ዶላር ነው። በአንጻሩ ደግሞ የሀገር ምርት ወደ ውጭ ሀገር ልከን የምናገኛቸውን የውጭ ሀገር ምንዛሪን ከተመለከተን ትልቁ ደርሶ የሚያውቀው 4.9 ቢሊዮን ወደ በፈረንጆች አቆጣጠር 2018 አካባቢ ላይ ወደ 4.9 ቢሊዮን ገደማ ደርሶ እንደነበረ ነው። ከዛ በመለስ 2020 አካባቢ ካየን ወደ 3.5 ቢሊዮን ገደማ ነው። በ2021 ደግሞ ኢቨን ወደ 3 ቢሊዮን የተጠጋ ነገር መረጃዎች በተለያየ ድህረ ገጽ ላይ ያሳያሉ። ይሄ ነገር ምንድነው የሚያሳየው? የሚያስፈልግን ወደ 18 ቢሊዮን በአማካይ እኛ ደግሞ ያገኘን ያለነው ወደ 3 ቢሊዮን ገደማ ነው። ልዩነቱ ያን ያክል የሰፋ ወደ 14.5 ቢሊዮን ገደማ ልዩነት ወይ ደግሞ ወደ 3.5 ቢሊዮን ገደማ ልዩነት ያለው የውጭ ሀገር ምንዛሪ ነው ያለው ማለት ነው። የዚህን ያክል ነው እንግዲህ የንግድ ክፍተታችን። ወደ ውጭ ሀገር የምንልከው 3-4-5 እጥፍ ነው። ከውጭ ሀገር ደግሞ የምናስገባው ውጭ ሀገር ምንዛሪ የዛኑ ያክል ትንሽ መሆኑን ነው። እንግዲህ እነዚህ ክፍተቶች በምን ይሸፈናሉ የሚለው ነገር ማየት ያስፈልጋል። ከዚህ በፊት በእርዳታ በብድር የውጭ ሀገር ባለሀብቶች ወደ ሀገር ውስጥ ይዘው በሚመጡት እንደዚሁም ደግሞ የኢትዮጵያ ትውልድ ኢትዮጵያዊ የሆኑና በውጭ ሀገር የሚኖሩት ኢትዮጵያውያን ወደ ሀገር ውስጥ በሚልኩት ሁሉ የሚሸፈን ክፍተት ነው ማለት ነው። ይህ ሁሉ ውጭ ሀገር የሚላከውና ከውጭ ሀገር የሚገባው ውጭ ሀገር ምንዛሪ መስተጋብር መካከል ያለው ልዩነት የሚሸፈነው ከጊዜ ወደ ጊዜ በእንደዚህ አይነት በእንደዚህ አይነት ምንጮች የሚሸፈን የነበረ መሆኑ ነው። እንግዲህ ይህ ሁኔታ 2018 2017 2016 እንደ ፈረንጆች አቆጣጠር ከዛ በፊት የነበረው ኖርማል በተባለበት ጊዜና አሁን የገባንበት የምጣኔ ሀብት ችግሮች ተግዳሮቶች እስከ መግባታችን በፊት የነበረው ሁኔታ ነው። ነገር ግን ያለፉትን 5 ዓመታት ታሪካችንን ወስደን ከተመለከተን
የውጭ ሀገር ምንዛሪ ማግኛ ምንጫችን ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ እንደሆነ ሁላችንም የምንረዳ ነው። ከሆቴልና ቱሪዝም ጋር ተያይዞ ያለው መቀዛቀዝ፣ የግብርና ምርቶቻችን የሚመረቱባቸው አካባቢዎች በኮቪድ-19 ለአየር ንብረት ለውጥ በመጋለጥ እንደዚሁም ደግሞ 3-4 ዓመት የፈጀ በሀገር ውስጥ ያለው ውጊያ የግብርናውን ሰንሰለት ሁሉ እንዲስተጓጓል አድርጎታል። እንደዚሁም ደግሞ ኢንዱስትሪዎቻችን ከአጓ ጋር ተያይዞ እንደዚሁም ደግሞ የውጭ ሀገር ምንዛሪን ከማግኘት በተለይም በኮቪድ-19 ጊዜ ከሱ ጋር ከነበሩት ተግዳሮቶች ጋር ተነስቶ ኢንዱስትሪዎቻችን ከፍተኛ ሊባል የሚችል መቀዛቀዝ አሳይተዋል። የማዕድን ምርቶቻችን በተለይ ትልቁ የውጭ ሀገር ምንዛሪ ማግኛችን የነበረው ወደ ውጭ ሀገር የምንልካቸው የከበሩ ድንጋዮች፣ ወርቅ እና ሌሎች ተመሳሳይ ነገር ናቸው። እነዚህ ሁሉ የሚገኙት ወደ ምዕራብ ኢትዮጵያ፣ ወደ ደቡብ ኢትዮጵያ አካባቢ ናቸው። እነዚህ ደግሞ ሰላም ከራቃቸው በትንሹ ወደ 3 ዓመት አስቆጥሯል። እንግዲህ እነዚህ ምጣኔ ሀብታዊ ነባራዊ ሁኔታዎች ካሳለፍነው የኮቪድ-19 ካሳለፍነው የአየር ንብረት ለውጥ ችግር ካሳለፍነው ጦርነትና በተለይ ደግሞ በሰሜን ከተካሄደው ጦርነት ጋር ተያይዞ ትልቅ ሊባል የሚችል የምጣኔ ሀብት ማሽቆልቆልን አሳይቷል ማለት ነው። እንግዲህ ሁሉ ደግሞ ሲፈጠር የውጭ ሀገር ምንዛሪ መስተጋብራችን መካከል ያለው ክፍተት ምን ያክል አስቸጋሪና ምን ያክል አደገኛ እንደሆነ መረዳት ይቻላል ነው። ሲሆን ሀገር ጦርነት ውስጥ ስትሆን ሀገር እንደ ኮቪድ-19 አይነቱ ሲያጋጥማት ሀገር እንደዚህ አይነት በሰፊ ቦታን ያካተተ የአየር ንብረት ለውጥ፣ የበረሃ አንበጣ፣ ድርቅ፣ ጎርፍ እነዚህ ጋር ተያይዞ የመጡት የተፈጥሮ ተግዳሮቶች ሲገጥሟት የሚያስፈልጋት የውጭ ሀገር ምንዛሪ ከሌላው ጊዜ ይልቅ ደብል እጥፍ መሆን ነበረበት ማለት ነው። ነገር ግን በእንደዚህ አይነት ሁኔታ ውስጥ ሆነን ድሮ ስናገኝ የነበረውን ሁኔታ ማግኘት እንኳን በጣም አስቸጋሪ የሆነበት ሁኔታ እንዳለ እንድትገነዘቡ ነው ለማለት ነው። ስለዚህ የውጭ ሀገር ምንዛሪ ማግኛችን ትልቅ ፈተናና ተግዳሮት ውስጥ አልፎ እየመጣ እንደሆነ እንድትገነዘቡ ለማለት ነው። የውጭ ሀገር ምንዛሪ ተግዳሮቶች እንዳሉ ሆኖ ከጎን ለጎኑ ደግሞ የሚሄዱት አደገኛ ሊባሉ የሚችሉና ምጣኔ ሀብቱን በተለይ ደግሞ የውጭ ምንዛሪ ማግኛችንን ትልልቅ ፈተና ውስጥ የሚከቱ ነገሮች እንዳለ ማየት ያስፈልጋል። ለምሳሌ ምንድነው የጥቁር ገበያ ውስጥ የሚደረገው ሂደት ትልቅ ተግዳሮትና ትልቅ ፈተና ሆኖ እየመጣበት ሁኔታ ከሌላው ጊዜ ይልቅ እየጨመረ ሌሎች ፈተናዎችን ይዞ እየመጣ ያለበት ሁኔታ ነው ያለው። በባንክ ውስጥ ከሚዘዋወረው የውጭ ሀገር ምንዛሪ ይልቅ በጥቁር ገበያ ውስጥ የሚዘዋወረው የውጭ ሀገር ምንዛሪ ትልቁን ድርሻ ይዛል። በባንክ የሚላከው ሬሚታንስ ይልቅ በሰዎች እጅ ወይ ደግሞ በሌላ ባንክ ውጪ በሆኑ ሰንሰለት የሚላኩት የውጭ ሀገር ምንዛሪዎች ትልቁን ቦታ ይዛሉ። አሁን ባለ ነባራዊ ሁኔታ ለምሳሌ እስከ ታህሳስ መጨረሻ ድረስ የኢትዮጵያ ንግድ ባንክ ለውጭ ሀገር ምንዛሪ ልኮ እቃና አገልግሎት ለሚያስገቡት ወደ 3 ቢሊዮን ፈቅዶ ነበረ። ነገር ግን በ6 ወሩ ሂደት ውስጥ ማግኘት የቻለው 2.3 ቢሊዮን ብቻ ነው። ይህ ማለት ምን ያክል ትልቅ ፈተና ውስጥ የወጪ ገቢ ንግዳችን በተለይ ከውጭ ሀገር ምንዛሪ ማግኘት አንፃር እንደሆነ መገንዘብ ይቻላል ነው። አንድ ሰው የውጭ ሀገር ምንዛሪ ለማግኘት በትንሹ ከ6 ወር እስከ 9 ወር መጠበቅ ይጠበቅበታል። የግል ባንክ ከሄደ ደግሞ እስከ 9 ወር ሁላ ላይ ያገኝ ማይችልበትና እንደገና ወደ ንግድ ባንክ መሄድ የሚገደድበት ሁኔታ ነው ያለው። በአንጻሩ ግን ጥቁር ገበያ ውስጥ ትልቅ የሆነ የውጭ ሀገር ምንዛሪ እንደሚንቀሳቀስ ባለው የግዢና ሽያጭ ዋጋው ተንተርሰን መገመት እንችላለን ነው። እሱ ብቻ ሳይሆን መንግስት ለፍቶ ያመጣትን የውጭ ሀገር ምንዛሪ ለዚህ ውጭ ሀገር ምንዛሪ አክሰስ ያላቸው ሰዎች እንዴት አድርጎ አውጥቶ ወደ ጥቁር ገበያ እንደሚወስዱት መገመት የሚያዳግት ነው ብዬ አላስብም። በሌላ በኩል ውጭ ሀገር ምንዛሪ አግኝተን ሲተርፈን ወይ ደግሞ ለሆነ ጉዳይ ፈልገን ከዛ ጉዳይ ተረፈውን ሁሉ ወደ ባንክ ወስዶ የሚመነዝሩት የመንግስት አመራርም ይሁን ባለሀብቶችም ይሁን ሌሎችም ይሁን በጣም አነስተኛ መሆኑን እያየን ያለንበት ሁኔታ ነው ያለው። ከዛም በመለስ የውጭ ሀገር ባለሀብቱ ነው በእኛ ሀገር እየሰሩ እየነገዱ ያገኙትን ኢትዮጵያ ብር ወደ ሀገራቸው በውጭ ሀገር ምንዛሪ ይዞ ለመሄድ ሲፈልጉ ባለማግኘታቸው የተነሳ
ወደ ጥቁር ገበያ ሄደው የውጭ ሀገር ምንዛሬ እንደሚገዙ አንዳንድ መረጃዎች ይጠቁማሉ። ያ እንግዲህ ምን ማለት ነው? የጦፈው የውጭ ሀገር ምንዛሬ ገበያ ያለው በባንክ መንግስት በሚያውቁና በሚቆጣጠሩ ሳይሆን መንግስት በማያውቁና በሚቆጣጠሩ የጥቁር ገበያ ውስጥ ነው ማለት ነው። ይህ እንግዲህ ትልቅ የሆነ ፋይናንሻል ኢንተሊጀንስ፣ ትልቅ የሆነ የሁሉን የመንግስት አመራር ኮሚትመንት፣ የሁሉንም የኢትዮጵያ ዜጋ ኮሚትመንት የሚፈልግ ነገር ነው ማለት ነው። እንግዲህ በዚህ አይነት ሁኔታ ውስጥ ሆነን ነው ዛሬ ላይ የኢትዮጵያ መንግስት ፍራንኮ ቫሉታ ደግሞ እንደ አማራጭ እንዲሆን ይዞ የመጣው ማለት ነው። ፍራንኮ ቫሉታ ማለት ምን ማለት ነው? ፍራንኮ ቫሉታ ማለት አንድ ምርትን ከውጭ ሀገር ማስገባት የሚፈልግ የኢትዮጵያ ባለሀብት ወይ ደግሞ ከኢትዮጵያ ባለሀብት ጋር በጆይንት ቬንቸር የሚሰራ ወይ ደግሞ ከውጭ ሀገር መጥቶ እዚህ ሀገር ኢንቨስት ማድረግ የሚፈልግ ህጋዊ ፈቃድ ያለ ሰው ከሀገር ውስጥ የውጭ ሀገር ምንዛሬ ሳይሰጠው ከኢትዮጵያ ባንክ የውጭ ሀገር ምንዛሬ ሳይሰጠው ባለው የውጭ ሀገር ምንዛሬ እቃዎችን፣ አገልግሎቶችን ከውጭ ሀገር እንዲያስገባ የሚፈቀድበት አካሄድ ነው ማለት ነው። ስለዚህ አንድ ባለሀብት የውጭ ሀገር ምንዛሬ አለኝ ብሎ የሚያስብ ከሆነ ከባንክ ሳይጠብቅ ከኢትዮጵያ ኢኮኖሚ ሳይጠብቅ በራሱ ካለው ምንጭ ምርቶችን እንዲያገባ ይፈቀድለታል ማለት ነው። ይህ ፍራንኮ ቫሉታ ይባላል። እንደዚህ አይነት ፍራንኮ ቫሉታ የተጀመረው ወደ ስፔን፣ ፈረንሳይ አካባቢ ላይ የሁለተኛው የዓለም ጦርነት ብዙ ሀገሮችን ከፍተኛ ፈተና ውስጥ በከተተበት ጊዜ ሀገሪቷ የሚያስፈልጋትን የውጭ ሀገር ምንዛሬ ጀነሬት ማድረግ ሲያቅታቸው በዛን ጊዜ ማለት ነው እንደ ስፔን፣ እነ ፈረንሳይና እዛ ፍራንኮ አካባቢ ያሉት ሀገራት በጠቅላላ ባላቸው የውጭ ሀገር ምንዛሬ ምንጭ አምጥተው ሀገራቸውን እንዲገነቡ ሲባል የተፈቀደ አካሄድ ነው። በዚያን ጊዜ አብዛኞቹ የውጭ ሀገር ምንዛሬ አግኝቶ ሲያመጡ የነበረው ከአሜሪካና ከእንግሊዝ እንደነበር ነው ታሪክና የምጣኔ ሀብት ታሪክ የሚያወራው። ስለዚህ ሀገራት ተጠቅመው ተለውጧል ማለት ነው። በኢትዮጵያም በዚህ በፍራንኮ ቫሉታ የተፈቀደው ምንድን ነው የሚለው ነገር ወስደን ካየን የፍጆታ እቃዎችን በተለይ የዋጋ ንረት ከፍተኛ ቦታ ያደረሳቸውን እቃዎች ሁሉ ገዝቶ እንዲያመጡ እንደነዚህ የምግብ ዘይት፣ መድኃኒት፣ ዱቄት፣ ፓስታ፣ መኮሮኒ እነዚህ ሁሉ ለሰው ልጅ መጠቀሚያ የሚሆኑ ለኢንዱስትሪ ግብዓት እንደ ማሽነሪ አይነቶችና ለኢንዱስትሪዎቻችን እንቅስቃሴ ለፋብሪካዎቻችን እንቅስቃሴ ሊጠቅሙና ሊረዱ የሚችሉ ግብዓቶችንና ማሽነሪዎችን እንደዚሁም ደግሞ የፍጆታ እቃዎችን ገዝቶ እንዲያቀርቡ የተፈቀደ ነው ይሄ ፍራንኮ ቫሉታ። እነዚህ ፍራንኮ ቫሉታ የተፈቀደላቸውን አንዳንድ አካላት ወስደን ከተመለከተን የሀገር ውስጥ ባለሀብቶች የውጭ ሀገር ጋር ጆይንት ቬንቸር ያላቸው ትልልቅ የመንግስት ተቋማት፣ ግብረሰናይ ድርጅቶች፣ የዲፕሎማቲክ ቆንጽላዎች ናቸው። እነዚህ የፍራንኮ ቫሉታ አሁን ባለን ነባራዊ ሁኔታ በሀገራችን ውስጥ የተፈቀደው ማለት ነው። ከየት ያገኛሉ ተብሎ ይታሰባል? ይሄ ገንዘብ ወይ በእርዳታ ወደ ሀገር ውስጥ ከሚመጣው ራሳቸው ይዞ ከሚመጡት፣ ውጭ ሀገር ሰርቶ ነግዶ አከማችተው ካላቸው አካውንት፣ ወይም ደግሞ በጆይንት ቬንቸር ከውጭ ሀገር ወደዚህ ሀገር ይመጣ ከነበረው የውጭ ሀገር ምንዛሪ ነው ማለት ነው ህጋዊ ነገሩን ስንመለከት። በሌላ አንፃር ስንመለከት ግን የውጭ ሀገር ምንዛሪዎቹ ምን ሆነ ከጥቁር ገበያ ተገዝቶ የሚሄዱ ወይም ደግሞ የውጭ ሀገር ምንዛሪ ወደ ሀገር ውስጥ ይልኩ የነበረው እዛ አስቀርተው ከዚህ ሀገር ወደዛ ሀገር የተላከ አስመስሎ የሚመጣበት አደገኛ የሆነ አካሄዶችም ሊከተሉ የሚችሉ ሁኔታዎች ነው ያሉት። ቅድም እንደተናገርነው አብዛኛው ውጭ ሀገር ምንዛሪ የሚንቀሳቀሰው በባንክ ሳይሆን ከባንክ ውጪ ነው። ባንክ ውስጥ የምትንቀሳቀሰው ውጭ ሀገር ምንዛሪያችን ከተመለከተ 67.6% የኢትዮጵያ ንግድ ባንክ አገኘው የሚለው 67.6% ከሬሚታንስ ነው። ሌሎቹ የቀሩት ከዚህ ባንክ እይታ ውጪ የሚንቀሳቀሱ ናቸው ማለት ነው። ሰው ዛሬ ዕቃ ማስገባት ካስፈለገ አንዳንድ ነጋዴዎች የ10 መኪና የውጭ ሀገር ምንዛሪ ይፈቀድላቸውና 50 ያስገባሉ እኮ። እንዴት ከየት አምጥተው የሸቀጣ ሸቀጥ ዕቃ የሚያስገቡት $10,000 $100,000 $500,000 ተፈቅዶላቸው የ1 ሚሊዮን ገደማ ሲያስገቡ የሚታይበት ሁኔታ ነው ያለው። ሩመሮች አሉ፣ ወሬዎችን ይሰማሉ በዚህና እዚያ። እኮ ከየት አምጥተው እንዴት አገኝተው? ስለዚህ ትልቁ የውጭ ሀገር ምንዛሪ ከባንኩ ውጪ በሚንቀሳቀስበት ጊዜ ፍራንኮ ቫሉታ ደግሞ ሲፈቀድ
ትልቅ ቁጥጥር ካልተካሄደበት በስተቀር የእያንዳንዷ ዶላር ምንጯ ካልታወቀች አደገኛ የሆነ የጥቁር ገበያ ንግድ እንዲፋፋም ያደርጋል። ኦሬዲ ላንተ የውጭ ሀገር ምንዛሪ ካለ እቃውን እንድታስገባ ተፈቅዶልሃል። ስለዚህ ጥቁር ገበያ ሄደ እንደፈለግኮ ቸብችበ ገዝተ በህገወጥ ከሀገር ውስጥ አውጥተ ልታገጥ ይችላል። ሌላው ኮንትሮባንድ ንግድ ላይ የተሳተፉት አሉ። በሶማሊያ አቋርጦ ይሄዳል፣ በኬንያ አቋርጦ፣ በሱዳን አቋርጦ ይሄዳል። እነዚህ ሁሉ ትልቅ የሆነ የውጭ ሀገር ምንዛሪ መንግስት ግን ከመንግስት እይታ ውጭ ሆኑታል። ስለዚህ የውጭ ሀገር ምንዛሪ በፍራንኮ ቫሉታ ካላቸው ምንጭ ተጠቅሞ ምርትንና አገልግሎት ወደዚህ ሀገር እንዲያስገቡ ሲፈቀድ ትልቅ አደጋም ነገር ይዞ መምጣት እንደሚችል ማየት ያስፈልጋል ነው። ይሄን ነገር ነባራዊ ነው ወይ የሚለው ነገር ለማየት ካስፈለገ ባለፈው አንድ ወር ጊዜ ውስጥ የዶላር ዋጋ በምን ያክል እንደጨመረ ሄዶ ማየት ይቻላል። ባንክ ውስጥ ያለውና ከባንክ ውጪ ያለው የምንዛሪ ተመኑ እጥፍ እስከሚሆን ደርሰዋል። በእርግጠኝነት ማለት የሚችለው በሚቀጥለው ይሄ ነገር ሁኔታ በዚህ የሚቀጥል ከሆነ መንግስት ኃይለኛ ቁጥጥር ስትሮንግ የሆነ ፋይናንሻል ኢንቴሊጀንስ በንግድና ኢንዱስትሪ፣ በገቢዎች፣ በብሔራዊ ባንክ በእነዚህ ሁሉ በቦርደር ባሉ ቁጥጥሮች የተጠናከረ ካልሆነ በኢትዮጵያ አየር መንገድ በኩል አድርጎ በዚህ በቦሌ የሚወጣው ትልልቅ ሊባል የሚችል ሁኔታ ቁጥጥር ካልተካሄደበት በጥቁር ገበያ ውስጥ የሚደረገው የውጭ ሀገር ምንዛሬ ንግድ ኢትዮጵያ ልትቆጣጠሩ ከማትችል በላይ ሊሆን እንደሚችል መገንዘብ ያስፈልጋል የሚለው ነው። ከተፈቀደልን አሁንም ማምንጭ ነው ተብሎ ወደ ከባድ የሆነ እርምጃ እንዳይገባ ያደርጋል ነው። እንግዲህ ፍራንኮ ቫሉታ ሀገር ውስጥ ያለውን የዋጋ ንረትም ከማሻሻል ወይ ደግሞ አድሬስ ከማድረግ አንፃር አንዱ የተፈቀደ ነው። ኢንዱስትሪዎቻችን እንዳይቆሙ ተብሎ ውጭ ሀገር ምንዛሪ ያላቸው አምጥቶ ኢንዱስትሪው እንዲንቀሳቀስ ከማድረግ ተብሎ የተደረገ ነው። አንዳንድ መንግስታዊ ተቋማት፣ አንዳንድ የግብረሰናይ ድርጅቶች፣ ዲፕሎማቶችና ቆንስላዎች የውጭ ሀገር ምንዛሪ ካላቸው ከሀገር ውስጥ ባለማግኘታቸው ሌላ ችግር እንዳይገጥማቸውና የሚያስፈልጋቸው ነገር ህጋዊ በሆነ መንገድ እንዲጠቀሙት የተፈቀደ የውጭ ሀገር ምንዛሪ ምንጭ አሰራር ዘዴ ነው። ከዚህ ውጪ ያለው ሌላው ነገር እንግዲህ ህገ ወጥላ ሊሆን ይችላል ማለት ነው። ይሄ ፍራንኮ ቫሉታ ቁጥጥሩ አሁን ባለበት እየላላ ቢቀጥል ምን ሊፈጠር ይችላል? አደገኛ የሆነ ነገር ምን ይዞ ይመጣል የሚለው ነገር ደግሞ አብረን የምንመለከት ይሆናል። ተመልካቾቻችን ዛሬ ያወራን ያለነው በዱቢ ድሬድ ንግድ መድረክ እየተነጋገረን ያለነው የውጭ ሀገር ምንዛሪ እጥረቶቻችንና የፍራንኮ ቫሉታ ጉዳይ ነው። የውጭ ሀገር ምንዛሪያችን በብዙ ተግዳሮቶች እንዴት እየቀነሰ እንደመጣ እንደዚሁም ደግሞ ወደ ውጭ ሀገር የምንልከው የውጭ ሀገር ምንዛሪ ከየትኛውም ጊዜ ይልቅ ይበልጥ እያስፈለገን እየመጣ መሆኑን እየተነጋገርንበት ያለንበት ሁኔታ ነው ያለው። ብዙ የውጭ ሀገር ምንዛሪዎች ያስፈልጉናል። ከውጭ ሀገር ማስገባት ያለብን ነገር አለ። ለመከላከያን ለማደራጀት ለማጠናከር የፈረሱትን መሰረተ ልማቶችን እንደገና መልሶ ለመገንባት የወደሙትን ተቋማት ወደ ቦታው ለመመለስ የአየር ንብረት ለውጥና በጦርነት የተጎዳውን የግብርና አሰራር ዘዴ እንደገና መልሶ ህይወት እንዲዘራ ሌሎች ዘርፈ ብዙ የምጣኔ ሀብት ቀውሶቻችን እንዲስተካከሉ ለማድረግ ከየትኛውም ጊዜ ይልቅ ትልቅ የተባለ የውጭ ሀገር ምንዛሪ የሚያስፈልገንበት ቦታ ላይ ነው ያለነው። ስለሱ ጉዳይ ነው ያወራን ያለነው። ይሄን ለመቅረፍ ሲባል መንግስት ያመጣው የፍራንኮ ቫሉታ ጉዳይን አንስተን የተነጋገርን ያለነው። ቆይታችሁ አሁንም እስከ መጨረሻው ድረስ ከኛ ጋር ይሁን። ይሄ ዕውቀት ይሄ ትምህርት ለብዙ ኢትዮጵያውያን ስለሚያስፈልግ ሼር፣ ሰብስክራይብ እና ላይክ ማድረግ ደግሞ እንዳትረሱ በዚሁ አሳስባችኋለሁኝ። እንግዲህ ፍራንኮ ቫሉታ አደገኛውን ነገሮች ይዞ ሊመጣ ይችላል። ቁጥጥሩ የላላ እንደሆነ አንደኛ የዋጋ ንረቱን ከልክ በላይ ሊያባብሰው ይችላል። እንዴት ሊባልም ከተባለ ከውጭ ሀገር የሚገቡት ምርቶች ኢትዮጵያ በስፋት የውጭ ሀገር ምርት ጥገኛ ነች። ለፋብሪካዎቻችን ለሀገር ውስጥ ፍጆታ ሰፊውን ምርት የምናገኘው ከውጭ ሀገር በመናስገባው ነው። ለዚህ ሲባል ከሀገር ውስጥ በዶላር ልከን ነው የምናስገባው። ይህ ዶላር ከጥቁር ገበያ ተገዝቶ በመምጣት የሚሄድ ከሆነ ኦሬዲ አሁን ሰዎች 80 እና 90 ብር ደርሷል ይላሉ አንድ ዶላር። በዚህ ከቀጠለ 100-200 ይሆናል ማለት ነው። ስለዚህ በውድ በተገዛ ዶላር ተገዝቶ ወደ ሀገር ውስጥ የሚገባው ዕቃ ተገዝቶ የሚገባው ግብአት ዋጋው ከልክ በላይ ከነበረ በላይ ትልቅ የሆነ ንረት ሊፈጠር ይችላል የሚለው ነው። በትልቅ
በውድ ምንዛሬ ተገዛ ሀገር ውስጥ በውድ ምንዛሬ ይሸጣል ግብአት በውድ ዋጋ ተገዝቶ ወደ ፋብሪካ ገብቶ ወይ ወደ ግብርና ሄዶ እንደገና ተመርቶ ወደ ገበያ የሚቀርብ ከሆነ እሱም ዋጋው ከልክ በላይ ሊኖር ይችላል ማለት ነው ስለዚህ የዋጋ ንረቱን ከልክ በላይ ሊያባብስ ይችላል የሚለውን አንድ ነገር ነው ሌላው በገንዘብ ተቋማት ውስጥ የሚገኘውን የውጭ ሀገር ምንዛሬ ከልክ በላይ እንዲመናመን ሊያደርግ ይችላል ሰዎች ከጥቁር ገበያ ገዝቶ ምርት ወደ ሀገር ውስጥ ማስገባት የሚፈልጉ ከሆነ ወደዛ የሚሄዱ ከሆነ ያ ደግሞ ዶላሩን በውድዶ ገዝቶ ስለሚያመጡት ሰው ገንዘቡን ዶላሩን ወደ ባንክ ከሚወስድ አንድ ውጭ ሀገር ያለው ወደ ሀገር ውስጥ የሚላኩ ሬሚተንስ በባንክ ከሚልክ በብላክ ማርኬት ወደ መላክም ይሄዳል ማለት ነው የዛን ጊዜ ምን ይሆናል አሁን ያለችውም በባንክ ውስጥ የምትንቀሳቀሰው የውጭ ሀገር ምንዛሪ ከልክ በላይ ሊወርድ ይችላልና ትልቅ ጥንቃቄ ይሻል የሚለው ነው ሌላው አደገኛ ነገር የወጪ ገቢ ንግድ መስተጋብራችንን ይበለጥ ሊያሰፋው ይችላል ይሄ ደግሞ እንዴት ሊከሰት ይችላል በፍራንኮ ቫሉታ የተፈቀደ እንደሆነ በጥቁር ገበያ ውስጥ ደግሞ ብዙ ዶላሮችን በውድ ዋጋ ገዝተን ምርቶችን ከውጭ ሀገር የምናስገባ ከሆነ ብዙ ምርትን ከውጭ ሀገር የማስገባት ቴንደንሲያችን ትልቅ ይሆናል ማለት ነው ሀገር ውስጥ ያለው ምርት ገዝተን ከምንሸጥ ይልቅ ከውጭ ሀገር አስገብተን የመሸጡ ነገር ትልቅ አዝማሚያ ሊያመጣ ይችላል ማለት ነው አምርተን ወደ ውጭ ሀገር የምንልከው እየቀነሰ ባለበት ሁኔታ ላይ በፍራንኮ ቫሉታ በውድ ዶላር ደግሞ ገዝተን የምናመጣው የዶላር ኢኩዊቫለንቱ ከውጭ ሀገር ይገባው ሰፋ ያለ ስለሚሄድ በተላኮና በገባው መካከል ያለው ልዩነት ከየትኛውም ጊዜ ይልቅ እየሰፋ ሊሄድ ይችላል ማለት ነው በሌላው መጨረሻ ላይ ትልቅ ቁጥጥር ካልተካሄደበት ትልቅ የመንግስት ክትትል ካልታከለበት ይሄ የፍራንኮ ቫሉታ አደገኛ ይዞ ሊመጣ የሚችለው ሀገራዊ ፕሮጀክቶቻችን ትልቅ ተግዳሮት ውስጥ ሊገቡ ይችላሉ እንዴት እነዚህ ትላልቅ ፕሮጀክቶች ሀገር አቀፍ ፕሮጀክቶች ተብሎ የተያዙት የሚሰሩት በውጭ ሀገር ምንዛሪ ናቸው ካፒታል እቃዎች ከውጭ ሀገር መምጣት አለባቸው ትልልቅ የኢንዱስትሪ ምርቶች ከውጭ ሀገር መምጣት አለባቸው እነዚህ ሁሉ ደግሞ ለማምጣት የውጭ ሀገር ምንዛሪ እጥረቶች በሚያጋጥምበት ጊዜ እነዛ ትላልቅ ካፒታል ፕሮጀክቶች ወይ ደግሞ ትላልቅ ሀገራዊ ፕሮጀክቶች ፈተና ውስጥ ሊገቡ ይችላሉ ነው መጨረሻ ላይ ሌቦችን ሊያበዛ ይችላል አመንግስታዊ ሌቦችን ሊያበዛ ይችላል የጥቁር ገበያው እየናረ ሲሄድ ሰው ገዝቶ ከሚሸጥ ይልቅ በተለይ ባንክ ውስጥ ያለውን የውጭ ሀገር ምንዛሬ የማግኘት እድላቸው ከፍተኛ የሆኑ ሰዎች እቃውን ከውጭ ሀገር ያስገቡበትም ጥቁር ማርኬት ይሸጡታል በ50 ተሰጥቷቸው እዚህ በ80 በመቶ የሚሸጡ ከሆነ ነግዱ በምን መልኩ ያክል ማትረፍ አይችሉም ስለዚህ ምን ያደርጋል ከውጭ ሀገር ምርት ማስገባት ይቅርና የምንዛሬ ንግድ ብቻ ብዙ ከፍተኛ አመራር ብዙ ለውጭ ሀገር ምንዛሬ በባንክ ውስጥ ያለው ውጭ ሀገር ምንዛሬ ቅርበት ያላቸው ለትልቅ ፈተና ይዳርጋል ነው ፍራንኮ ቫሉታ በጥንቃቄ ካልተያዘ በስተቀር አደገኛ የሆነ ምጣኔ ሀብታዊ ይዞ እንደሚመጣ ትምርት ለመስጠት ነው ማለት ነው እንግዲህ ኢትዮጵያ በፍረንጆች አቆጣጠር 1998 ላይ ፍራንኮ ቫሉታን በአዋጅ ነው ያስቀረችው ለምንድነው እንደዚህ አይነት ተግዳሮቶችን የዛን ጊዜ ይዞ ስለመጣ ነው ከዛ ታሪክ መማር ያስፈልገናል ስለዚህ በዚህ ጉዳይ ላይ የተሳተፉት ይሄ ጉዳይ የሚመለከታቸው የመንግስት አመራራት በጠቅላላ በትልቅ ትኩረት የሚከታተሉት ነገሩ ኢትዮጵያውያን እንደ ዜጎች ምጣኔ ሀብታም ተተረጋጋ የሥራ ዕድሏ እየሰፋ የሚሄድ የኑሮ ውድነቷ እየቀነሰ የሚሄድ ሀገር እንዲሆን ካስፈለገ እንደ ዜጋ ሁላችንም ደግሞ መረባረብ አለብን የሚለው መልእክት ማስተላለፍ ፈልጋለሁ ከኔ ጋር ስለቆያችሁ አመሰግናለሁ በሚቀጥለው በሌላ ፕሮግራም እንገናኛለን ቻርን ሰንብት አመሰግናለሁ የዱቢ ድሬ ዲነግዴን ዩቲዩብ ቻናል ሼር ማድረግ ላይክ ሰብስክራይብ ማድረግ አትርሱ አመሰግናለሁ ገለቶማ ሆራቡላ